Nigga bitch, nigga bitch, nigga snitch, nigga hoe, nigga bitch, nigga bitch, nigga snitch, nigga hoe, nigga bitch, nigga bitch, nigga snitch, nigga hoe, nigga bitch, nigga bitch. ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው ሰሞንኛ በሆኑ ቪዲዮዎች ተመልሻለሁ ማለት ነው። በቪዲዮቹ ላይ እኔ ራሴን ሐሳብ እሰጣለሁ፣ እናንተ ደግሞ ሐሳባችሁን ኮሜንት ላይ መስጠት ትችላላችሁ ማለት ነው። አብራችሁኝ እንድትቆዩ እያልኩኝ ወደ መጀመሪያው ቪዲዮ አብረን እንለፍ። አንደኛ አርቲስት አረግሻለሁ ብያታለሁ። እንግዲህ አንተ እናንተ ደረጃ ላይ ስትደርስ በእርግጠኝነት መስራቱ አይቀርም ብዬ የሚገፋለኝ አልፋለች። ደሳለች በጣም እንግዲህ እንዳያችሁት ነው ሰሞኑን የዳዊት መለሰ የአልበም ምርቃት ነበረ መሰለኝና አዶናይና አንድ ልጅ የሚያግዛት ልጅ መሰለችኝ እዛ ጋር ተገኝተው ነው እንዳያችኋቸው። ትልቅ ዘፋኝ አረግሻለሁ ኢትዮጵያ ውስጥ እያላት ነው። ዳዊት መለሰ ምኞቱን ገልጾላችኋል። ይመቻቸው። ኧረ እኛ ሀገር ትራፊኮች ግን አይደባችሁም? እግዚአብሔርን እንኳን አትፈሩም እንዴ? በቃ አዲስ አበባ ላይ የቤት መኪና ይዞ መንቀሳቀስ ከባድ ሆነ ማለት ነው። እንዴት ነው ሰው እየነዳ ያለው? ትላንት አትላስ አካባቢ እየሄድኩኝ አንድ ጉዳይ ገጠመኝና እየሄድኩኝ ከመሃል ነጥሎ ነው ወይ መኪናውን ያውቁታል ወይ ግራ ነው የገባኝ። አስቆመኝና ያው ፖሊስ ስለሆነ ትቆማለህ። ስቆም መንጃ ፍቃድ አለኝ ሰጠሁት። ምንም ሳያወራ ምክንያቱን እንኳን የተከሰስኩበትን ሳላውቀው መጻፍ ጀመረ። ይኸው ጻፈ ማለት ነው። ይኸው በሱ ቅጥል ብዬ ዛሬማ ለምን አባቱ ብዬ ነው የምሰራው። እንዲተናድጄ ብዬ ቤቴ ገብቼ በፎጣ ግንባሬ ላይ ቀዝቃዛው አድርጌ ቁጭ አልኩ። አሰብኩበትና ምርር ብሎኝ ያው ነገ ስራ አይቀርም በንጋታው ወጣው። ልክ ጦር ኃይሎች አደባባይ ጋር ስደርስ ወደ ቀኝ ልታጠፍ ስል አንድ ሴት ትራፊክ አስቆመችኝ። አሁንም ቆምኩኝና መንጃ ፍቃድ ስትለኝ ያው የተከሰስኩበትን የትላንትናውን ክስ አውጥቼ ሰጧት። ትላንት ከሶኛል እንዲህ ብዬ ሳናገራት ምንም ነገር አውራውራችም ቴሌብር አለ አለችኝ። አዎ ቴሌብር አለኝ አልኩ ስል በቃ በሱ ትከፍላለህ እስከዛ ድረስ ብላ ታርጋውን ፍታ አለችኝ። ለምንድን ነው መፈታው እንዴ? አልፈታም። ምን ስላጠፋው ነው? በቃ የምትከራከር ከሆነ ብላ ታርጋውን ፈታ። ይኸው ታርጋውን ላሳያችሁ። ይታያችሁ እንግዲህ ይኸው ታርጋ ባዶ ታርጋ 3,000 ብር እኮ ማለት እኮ ከደሞዝ ጭማሪው በፊት እኮ የዲፕሎም ደሞዝ የነበረ ደሞዝ ነው እንዴ 3,000 ብር በሁለት ቀን ውስጥ እንዴ። አሁንማ ጭራሽ መኪና እየነዳ ወደፊት ትራፊኮች ባየው ቁጥር ምን አለ መኪና የተነስቶ እንደ ሄሊኮፕተር በበረረ ማለት ጀምራለሁ እንዴ። ሰሞኑን በጣም ሹፌሮች እያማረሩ ነው በትራፊክ ቅጣትና የሚመለከተው አካል እዚህ ጋር ማጣሪያ ቢያደርግ ብዬ አስባለሁ። ምክንያቱም ሰዎችም የሚያማርሩት ያለ ምክንያት ነው ብዬ አላስብም። መቼም ያጠፋ ሰው ሁሌ እንደዚህ ያማራል ብዬ አላስብም። ውበትሽ እንደ ምሽቷ ታይ ነበር ስልሽ እንዲህ ነበር ማለት የፈለኩት። እንዲህ ነበር ውበትሽን ልገልጽ የሞከርኩት።
ላሳይሽ። አንቺ ታምሪያለሽ ገዚህ ተልጅ ሰላም እንዴት ናችሁ? ከዚህ በፊት እንደዚህ አይነት ቪዲዮ ሰርቼላችሁ ነበረ። አይ ዶንት ቲንክ ብዙዎቻችሁ ጋር የደረሰና ያያያችሁት ሰው ድጋሜ መስራት ስላለብኝ ነው። እዚህ ጋር የምታዩት ፔጅ ቃል ሆምስ የሚባል ፔጅ እኔን ቪዲዮ የለዋለንም አይ ቲንክ ወስደዋል። የሌላ ሰውን ቪዲዮ ወስደው እኛ ለሌላ ኦንላይን ሾፒንግ የሰራነውን ፕሮሞሽን ወስደው የራሳቸው በማስመሰል በጣም ብዙዎቻችሁ እስካም ተደርጋችኋል። ከዚህ በፊት ቪዲዮ ሰርቼበት ነበር እንዳልኩ አላያችሁት ይሆናል። ብዙዎቻችሁ ብር ተበላን እያላችሁ ቴክስት እያደረጋችሁልን ነው። እኛ የሰራንላት መስሏችሁ። እኛ ለሱ አልሰራንላትም። ቪዲዮቻችንን ወስዳ እንደራሷ አርጋ ተጠቅማ እኛን ብሎክ ሁላ አርጋናለች። እኔ ሌላ ሰው ፔጅ ላይ ነው ሁላ ያየሁትና በጣም ብዙዎቻችሁ እስካም እየተደረጋችሁ ስለሆነ በጣም ይቅርታ። አይዶን ነው ምን ማለት እንዳለብኝ። ለሌላ ጊዜ እንግዲህ ቼክ ማድረግ እኛ ፔጅ ላይ ከዛ ፔጅ ጋር ኮላቦሬት አድርገን ሰርተናል ወይ ሚለውን ቼክ አድርጉ ነው ማለት የምችለው። ሌላ ምን ማለት አልችልም። ይሄን ቪዲዮ ደግሞ ያላዩና ድጋሚ ለዚህ እስካም እንዳይጋለጡ ፕሊስ ይሄን ቪዲዮ ሼር አድርጉላቸው፣ ሪፖስት አድርጉት። ያ በጣም ይቅርታ ላለው አመሰግናለሁ። ሰሞኑን የነ ማሂን ቪዲዮ በመጠቀም ለሌላ ማስታወቂያ የሰሩትን ቪዲዮ ልክ ለራሷ እንድትሰራ በማስመሰል ቪዲዮ ፖስት አድርጋ ብዙ ሰዎች የተታለሉ ይመስለኛል እነሱ ስላስተዋወቁት ምናምን በሚል እና ይሄው እሷ ይፋ አድርጋለች እሷ እንደሌለችበት። ሌሎቻችሁም እንደዚህ አይነት ነገር እንዳይኖርና እንዳያጭበረብራችሁ የበኩላችሁን ምንድነው የሚባለው የበኩላችሁን ማጣራት እንድታረጉ እንላለን። ህይወትን በእኛ መንገድ ብታልፉት እጅግ ከባድ አስቀያሚ ህይወት ነበረ ማለት ነው። እውነቴን ነው። በእውነት እጅግ ከባድ፣ በቃ እጅግ ከባድ። ምክንያቱም አሁን እኔ ለምሳሌ እኔ አባቴን አላውቅም፣ በህፃንነቴን ያረፈው እንደዚህ ብዬ ላሳዝናችሁ አይደለም። የሁሉም ሞት ያለ ነው። ግን እናቴ ላይም ከአይኔ ላይ ነው እንደ በግ ታርዳ ሞተችው። ጎበዝ፣ በእውነት የኔን ማንነት ልንገራችሁ። እኔ ብዙ አይነት መስዋዕት ቻሌንጅ ከፍያለሁ። ከኔ በታች 2 ታናናሽ እህትና ወንድም አሉኝ። የነሱን ደስታ በጣም ፈልጋለሁ። ጀርባዬ በእውነት ማርያምን እውነቴን ነው የምነግራችሁ። ዛሬ የኔን ማንነት ልንገራችሁ እና አሁን በመጣልኝ እድል ይሄ እድል ካለፈኝ በቃ እኔ የኔ ብቻ ህይወት አይደለም ይበላሽው። በእውነት እህትና ወንድሜን ራሱ ታናናሾች ናቸው። በቃ ተባበሩኝና ፎሎ አድርጉልኝ። በቃ እኔ አልቅሼ ምናምን ፎሎ አድርጉልኝ እንድል አይደለም ግን ምንም አይነት መከራ ይመጣ ማለፍ እችላለሁ፣ ችግር የለብኝም። ግን የእነሱን ደስታ ልክ እናቴን አይኔ ላይ እንዳጣዋት እነሱ ደግሞ ሲከፉ ማየት አልፈልግም። ማርያምን በቃ አይደለም እነሱ እኔ ሌላ ሰውም ሲከፋ ማየት አልፈልግም። የሚያቀኝ ሰው ያቀኛል። በርግጥ ከራሴ በላይ ለሰው ምሳሳ ሰው ነኝና በቃ እያለቀስኩኝ ምናምን አይደለም። ግን ያው አልችል ብዬ ነው አንዳንዴ በቃ ያራዳ ልጆች ወንድሜ እህቴ በቃ ተባበሩኝና አማን ዱባይ የሚባለው ፎሎ አድርጉልኝ፣ ሼር ኮፒ ሊንክ ሪፖስት አድርጉልኝ። እኔን ወደ ዱባይ ሊወስደኝና ሙሉ ወጪ ችሎ ሊወስደኝ ነው። ስለዚህ ይሄ ቻንስ እንዲያልፈኝ አልፈልግም፣ በታምር ማለት ነው። በቃ እኔ ሞቴን ነው የምፈልገው ማርያምና እንዴ እና ተባበሩኝ፣ ጎበዝ ተባበሩኝ። በቃ ይሄ እንደ ታሪክም ሊቀመጥ ይችላል፣ በእውነት እንደ ታሪክም ማለት ነው። ስለዚህ እባካችሁ ያው እያሳዘንኩኝ አይደለም፣ በርግጥ አስጨንቂያቸዋለሁ፣ ግን በቃ ተባበሩኝ ነው። ሌላ አዲስ ነገር የለውም። ወንድ ልጅ እንደዚህ ሲያለቅስ በጣም ነው የሚያሳዝነውና እስኪ የሚፈልገውን ነገር አድርጉለት። አማን ዱባይ የሚባል ሰው አለ መሰለኝ አላውቀውም እኔና እሱን ፎሎ አድርጋችሁ እሱ ደግሞ እሱን ስፖንሰር ሊያደርገው ነው መሰለኝ ሀሳቡና ብቻ ማንም ሳይቸገር ሳይከፋው እንደዚህ አያለቅስምና የሚፈልገውን አድርጉለት ፕሊዝ። ቦክሰር ነበረ መሰለኝ ልጅና በጣም ደስ ይላል አሰነዛዘሩ ምናምን። ነገር ግን ያው እኛ ሀገር በስፖርት የማለፍ ሊያልፍል የሚችልበት ፕሮባቢሊቲ
ትንሽ ነውና እንደምታዩት ጋራዥ ውስጥ እየሰራ ነው ያለው። ኤኒዌይ ይመቸው። ባይዘው ጋይስ ለምንድነው የራሳችን ቋንቋ እያለ ኖርማል ነው የሚለውን ቃል የምንጠቀመው እንዴ? በቃ መደበኛ ነው ማለት ያለብን። ማን ዛሬ እንዴ ነበር መደበኛ ነው ባክሽ። ማን ያስከፋውሽ እንዴ? ኖርማል ነው ሳይሆን መደበኛ ነው። በቃ ምን ነካችሁ እናንተ? እውነቱን ብዙ ቋንቋዎች ተቀይረዋል አንዳንድ ቃላቶችና እስኪ ሰብስክራይብ ብታደርጉ እኮ መደበኛ ነው፣ ምንም ማለት አይደለም። በቃ መደበኛ ነገር ነው። ኖርማል ሳይሆን መደበኛ ነው። bitch nigga snitch nigga hoe nigga 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 bitch snitch nigga hoe nigga bitch አይ በጫጭ ሸከሸኩት ራፕ ይለዋል ነው። እንደዚህ እጅ ባወላጨፍ ሳይሆን እንደዚህ ነው መሆን ያለበት። bitch nigga snitch nigga hoe nigga bitch snitch ሮፍናን ለሚባለው ደደብ ማለት ነው። እናንተ ማስኖርክ ነው አዶናይ የተቸ አዶናይ ሰይፉ ጋር ካልቀረበ ይሄ ሙሉ ጓጓታ አይሚን ሰይፉ ማን ነው ማለት ትልቅ ነገር ነው እንዴ? አዶናይ ይኸው አያችሁታ ጊዜው የሰራ ትላልቅ ቦታ ያሉ ሰዎች ስንት ስራ የተሰሩ መከበር ያለባቸው ሰዎች የሚናቅበትና ማንንም አሁን ቲክቶከር ስልክ እኩል ስላደረገን ማንንም ምንም መጥቶ የሚከበርበት ጊዜ ሆነ። ነገን ደግሞ ያሳምርልን እግዚአብሔር። ሰይፉ ላይ አፉን ለመክፈት ይቃት ጀመር። ያም ሮፍናን ላይ እግዚአብሔር ያሳያችሁ። እንግዲህ ስንት አመት 15 አመት ሙሉ ሰው ሲረዳ ስንት የሚጠቅም ሰው ሲጠይቅ ሲያዝናናን የኖረን ሰው ለአንድ የሆነ ተራ ቲክቶከር ስልክ እኩል ላደረገው ምንም ላልፈየደ ይችን 3 ወር ሰው ወደደው ተብሎ ይኸው እንደዚህ ትላልቅ ሰዎች የሚዘረጠጡበት ጊዜ ሆነ። ምድረ ደንቆሮላ እኔም ብዙም ቲክቶከር ስልክ ነው እዚህ ጋር መጥቶ እኩል ያደረገን ቲክቶክ መምጣቱ ነው። ዝም ብለን ምንኖር ሰዎች ነን። የፈጋ የሰራ ምናምን የሚከበር ሰው ምንንቅበት ይኸው መተን እንዲህ ስንናገርም ስንተችም እኮ የሆነ ደረጃ አለ የምትተችበት። እኛ መብት የለንም እነ ሰይፉን እነ ሮፍናን የመተቸት ወይ ከነሱ እኩል ወይ ከነሱ በላይ የሆኑ ሰዎች ናቸው እንዲህ እንዲያርጉ አታርጉ ሊሏቸው የሚገባው። እዚህ ጋር ስልክ ነው ያገናኘን ዳታ ስላለን መተን እንደ ልባችን አፋችንን ከፍተን ይባስ ለማይገባው ክብር እየተሰጠ አራ አይምሯችንን እናሰሩ አንደንቁር ምድረ ደንቆሩ። የዚህ ደግሞ እርጎ ስጠጣ እንደዚህ ለጠለት ካንዴ ታወቀው መታውን እየይልትል ነው ይንቶት ወልዶለት ነው መሰለኝ ወልዷል። ከሮፍናን ወልዷል። ከሮፍናን አልኩ ሶሪ ከዚህ ከማን ነው ወልዶለት ነው እንደዚህ የሚያሽቃብጠው እንጂ የሰው ልጅ በጤናው እንደዚህ አጋንንት ገብቶብህ ካልሆነ እንደዚህ እኮ ነው። አንደንቁር ብቻ ስልክ ነው እዚህ ጋር እኩል ያደረገን መያዝ እንጂ ቲክቶክ መምጣቱ እንጂ ምንም እንዲህ ጥፍራቸው ላይ አንደርስም። ይሄ ላይ መስቀል አይደለም ሰርተዋል የሰሩ ሰዎች ናቸው። ላልሰራ እንደዚህ ማሽቋለጥ ማለት የድድብነት ጥግ ነው። ነገም ለተሰራ ነገር ክብር ላለመስጠት ካልሆነ በስተቀር አያ በስቷል። በአዶናይ ደጋፊዎችና ተቃዋሚዎች መካከል ስሜታዊነት እየታየ ነው ያለው። ግን አዶናይን እየተቹ ያሉ ሰዎች ምክንያት እየደረደሩ የተወሰነ ምክንያታዊነት አላቸውና እስኪ የምትደግፉ ሰዎችም እሱን በምክንያት ቢሆን ስሜታዊነታችሁን ትታችሁ ምን እንደሆነ እሱን የደገፋችሁበት የወደዳችሁበት ያደነቃችሁበት ምክንያት ምን እንደሆነ ብታብራሩልን ጥሩ ነው ብዬ አስባለሁ። ምክንያቱም ከባድ ኢንፍሉዌንስ ነው እያደረገ ያለው ይህ ልጅ። ምንም የማይካድ ነገር ነው። ተጽዕኖ አለው፣ ተጽዕኖ እያሳደረ ነው። ነገር ግን እሱም እየተቹት ባሉት ሰዎች ሀሳብ ላይ አስተያየት ሊሰጥ ይገባል ብዬ አስባለሁ። ኤኒዌይ ሁላችሁም ይመቻችሁ። ያው ሰሞኑን ደግሞ እንደሰማችሁት ነው አርቲስት ፈናን ሀድሩ ሽምግልና ተልኮላታልና ብዙዎቹ ቅር የተሰኙ ይመስላሉና አንዳንድ እስኪ በዛ ሽምግልና ቅር የተሰኙ ወንድሞቻችንን ቪዲዮ ደግሞ አይተን እንመለስ።
የኔ ቆንጆ እንዴት አባታ እንደምታመርኩስ አንተ ፍናን እኮ ልታገባ ነው። ምን ፊልም ላይ አንዴ ሽምግልና ተልኮ ምናምን አተ አንተ ተጣልታ ለእርቅ ምናምን እንደሆነ አሬ ምን እርቅ ምናምን ነው ሰውዬው። ይኸው እንትኑን ፍናንዬ የኔ እናት ምን ነው አምላኬ በሌሎች ወንዶች አይኔ ኩራሪት አርጋት ብዬ ለምኝ እኔን ኩራሪት አደረግኝ። ፍናንዬ አስቻለኝ እኔ እናት ልብሽ ሻለሽ እንዴ አታ እኔ መቼም ቢሆን አልተዋትም። ፍናንዬ ውሻም ሞኜ ቢሆን ቤቷ አገባ ውሻ ከአንዳንድ ማለት ነው ውሻ ሆነ ለፍናን ሲል ድንገተኛውን የፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ ለማህበሩ አባላት አንዳንድ ነገሮችን ማለት እወዳለሁ። በመጀመሪያ ላሳያችሁት መረጋጋትና ስክነት ከልብ አመሰግናለሁ። በ2017 ብዙ ህመሞችን አሳልፈናል። በአደባባይ ተመተናል፣ ተሰድበናል፣ ብሎም ኩላሊታችንን እስከ መውሰድ እንደተደረሰ ይታወቃል። ይሁን እንጂ 2018ን ስንቀበል ያለፈን በመርሳት አዲስ ተስፋ ሰንቀን ነበር ይሄን ድንገተኛ ሽምግልና የሰማነው። ይሄን ህመም ከሌሎች ህመሞች ለየት የሚያደርገው የኛ ከምንለው ሰው በመምጣቱ ነው። አርቲስት ህዝብ ላይ በመነሳቱ ነው። አልተዘጋጀንም ነበር። ቁስላችንን እያስታመምን ነበር። እንባችንም አልደረቀም ነበር። ሽምግልና ነው፣ ሙሉ በሙሉ አላለቀም። በአሁን ሰዓት ሽማግሌዎቹን የላከውን አካል በመፈለግ ላይ ነው የምንገኘው። ተይዘው ለማህበሩ ሞራል ካሳና ተገቢውን ቅጣት እስከሚያገኙ ድረስ የቻልነውን እንሞክራለን። አዲስ ነገር ካለ በቀጣይ ቪዲዮ ማሳወቃችሁ የሆነ በጽናት እንደውም አንዳንዶቹ ወደቡን ከሚያስመልስልን መንግስት ፈናንን ያስመልስልን ሁላ እያሉ ነውና ምን ትላለህ መንግስት? እስኪ ትክክለኛውን አንድ የፈናንን የሽምግልና ቪዲዮ እንመልከት። ቤተሰቦች እንግዲህ የዛሬዎቹ ቪዲዮዎች እንደተመቻችሁ ተስፋ አደርጋለሁ። ለፈናንም መልካም ምኞታችንን ከወዲሁ ለመግለጽ እንወዳለን። መልካም ጋብቻ፣ መልካም የትዳር ዘመን ይሆንልሽ እንላለን በ11 ስም ማለት ነው። ቪዲዮዎቻችን ከተመቻችሁ ላይክ እንድታደርጉ ይህንን ቪዲዮ እጠይቃለሁ። እንዲሁም ሰብስክራይብ አድርጉ። ስለምንፈልገው ነው ምንድነው የሚባለው ፈልጊው። ኤኒዌይ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቻው።